አሉ። እነዚህ ድሆች ምግብ አያገኙም፣ መጠለያ አያገኙም፣ ሕክምና አያገኙም። ድሆች በመሆናቸው ይሄንን በገንዘብ ገዝተው ማሟላት የሚችሉበት ሁኔታ አይኖርም። ስለዚህ ህብረተሰቡ በከፍተኛ ደረጃ የሚታመስ ህብረተሰብ ይሆናል። እዚህ በጣም ብዙ ድሆች አሉ ወይም የከፋቸው ሰዎች አሉ። እዚህ ደግሞ በጣም የበለጸጉ ክፍሎች አሉ። መንግስት እነዚህን የበለጸጉ ባለሀብቶቹን በተወሰነ ደረጃ ግብር አስከፍሎ ለድሆቹ ድጎማ ይሰጣል። ስለዚህ ዌልፌር ስቴት የሚባለው በዋነኛነት ድሃን የሚደጉም መንግስት ማለት ነው። ድሃን የሚደጉም መንግስት የሚባለው የድሆችን የማምረት አቅም በመገንባት አይደለም የሚሄደው። ከሀብታሞች ትንሽ ቀንሶ ለድሆቹ አፍ መዝጊያ የሚሆን ብር ይሰጣል፣ አገልግሎቶች ያቀርብላቸዋል። ይሄ በመሆኑ ምክንያት ምጽዋት በመስጠት ህብረተሰብን ችግሮች የማቃለል ባህሪ ያለው መንግስት ነው ማለት ነው ዌልፌር ስቴት የሚባለው። ድሃ የሰብአዊነት ጥያቄ ያስነሳል፣ ለህሊናችን የተመቸ አይደለም ብለው ስለሚያስቡ ባለሀብቶቹም በዌልፌር መልክ የሰዎችን ደህንነት ለመጠበቅ የተወሰነ ድጎማ እንዲካሄድ የመፍቀድ ባህሪ ያላቸው። ይሄ የዌልፌር ስቴት ዋነኛ መለያ ነው። በመሰረቱ ድሆች ያሉበት ህብረተሰብ፣ ድሆቹ ቁጥራቸው ትንሽ ሊሆን ይችላል፣ ዝቅተኛ ገቢ ያላቸው ህብረተሰብ፣ ልጆቻቸው ማስተማር ማይችሉ ህብረተሰብ ክፍሎች በሚኖሩበት ጊዜ እነዚህን ከሀብታሞች በግብር መልክ ቀንሰህ ወደ ድሆቹ በማስተላለፍ የሚካሄድ ሀብታሞቹ ራሳቸው የሀብታሞቹ መንግስት በራሱ የሚያደርገው ነገር ነው ተብሎ ሊወሰድ ይችላል።